ለተከበሩ ቄስ ትሮቢሽ አሁንማ ለእርሶ ደብዳቤ የምጽፍበትን ጊዜ በናፍቆት በደስታ መጠባበቅ ጀምሬያለሁ። እንደ ቀድሞው እኔን ማን ከሰው ቆጥሮኝ የሚለው ስሜት አያሰቃየኝም። ባለፈው ደብዳቤው አንድ ሰው ከማንም ሴት ጋር የመተኛት አመል ካደረበት በሽታ ላይ መውደቁ አባላዘሩ መድከሙ አይቀርም ብለዋል። ነገሩ በጣም አስደንቆኛል። እኔ ጠቀስኩሎት ዕለት የግብረ ስጋን ተግባር የፈጸምኩት ብልቴ ደካማ ለመሆኑን ለማረጋገጥ ነበር። ታሪኩን በዝርዝር ብገልጽሎት ሳይሻል አይቀርም። አንድ ጓደኛዬ ወላጆቼን እንጎብኝ ብሎ ወደ ቤታቸው ወሰደኝ። ጊዜው መሸት ብሎ ነበር። እግረ መንገዳችንን አንዳንድ ነገር አንስተን ስንጫወት እስካሁን ሴት ካልደረስክማ ምን ወንድ ትባላለህ እያለ ያፌዝብኝ ጀመር። አስሩን ሲያወራልኝ ካሰብንበት ደረስን። ወላጆቹ ቤት አልነበሩም። እህቱን ብቻ ቤት ስትጠብቅ አገኘናት። ጓደኛዬም ከእህቱ ጋር ካስተዋወቀኝ በኋላ ጨዋታ ጀመርን። መጠጥም ቀረበልን። ከጥቂት ጊዜ በኋላ ጓደኛዬ ተነስቶ ጥፍት አለ። እኔም ከእህቱ ጋር ብቻዬን ቀረው። ጥቂት አብረን እንደቆየን አፍ አውጥታ እንተኛ አለችኝ። እምቢ ብላት ልትሰማ ነው። ዝም ብላ ሳቅና ፌዟን ቀጠለች። በመጨረሻው ይባስ ብላ በልቶ ባይኖርህ ነው ቢሞትብህ ነው እያለች ትሸረድደኝ ጀመር። እርሶ ነጭ በመሆኑ ምናልባት ይህን የመሰለው አነጋገር ምን አይነት ውርደት እንዳለበት አይገባውት ይሆናል። አንድ አፍቃሪዎ በሴት አንደበት የለውም ሞቶበታል ከመባል መሞትን ይመርጣል። የዚያን ዕለት ወንድነቴን እንድታውቀው ባላደርግ ኖሮ በደረሰችበት ሁሉ ስሜን ስታጠፋው ትኖር ነበር። እውነቱን ለመናገር ከሆነ ያችን ልጅ እርሶ ፍቅር ለተባለው ቃል በሰጡት ትርጉም መሰረት ፈጽሞ አልወደድኳትም። እንዲያውም በልቤ ውስጥ ሳልጠላት አልቀረሁም። ዳሩ ግን ምን ላድርግ ከመታማትና መሳቂያ ከመሆን በማለት የፈለገችውን አደረኩ። እርሶ ሲያስቡት የወንድነትን ተግባር ያልፈጸመ ሰው ወንድ ተብሎ ሊጠራ ይችላልን? የእርሶ ፍራንሷ። የተወደድ ፍራንሷ፣ በመጨረሻው እውነትዎን ፍርጥርጥ አድርገህ ስላስረዳኸኝ በጣም ደስ ብሎኛል። ለካስ ግብረ ስጋህን እንድትፈጽም የገፋፋህ ቀደም ብለህ በደብዳቤህ እንዳስረዳኸኝ ጤናህ እንዳይሰናከል ያደረብህ ስጋት ወይም ደግሞ ራስህን ለትዳር ለማዘጋጀት ያለ ፍላጎት ሳይሆን የሰዎች መሳቂያና መሳለቂያ እንዳትሆን በመፍራት ነው። እንዲህ ከሆነ በመጨረሻ ያቀረብክልኝን ጥያቄ መመለሱ ይቀለኛል። እንደ እውነቱ ከሆነ አድራጎትህ የወንድ አልጫነትህን እንጂ የኮስታራ ወንድነት ምልክት አይታይበትም። እውነተኛ ወንድ የሆነ ሰው የሚፈልገውን ያውቃል። እውነተኛ ወንድ የሆነ ሰው የሚፈልገውን ያውቃል። የፈለገውንም ለማግኘት ቆርጦ ይነሳል። አንተ ግን በአንዲት ሴት ልጅ ቃል ተደናግጠህ ከፍላጎትህ ውጭ የሆነውን ነገር ፈጸም። በዚህ አደራረግህ ቦቅቧቃ መሆንህን ገለጽ። በበኩሌ የፈጸምከው ተግባር አንድ መንደር ውስጥ ከሚኖሩ ሰዎች ሊደርስብህ ከሚችለው ሳቅና ስላቅ የበለጠ አዋራጅ ሆኖ አግኝቼዋለሁ። ወደ ጓደኛህ ወላጆች ቤት መሄድህ ራሱ የወንድነት ስራ ለመፈጸምህን ያሳያል። አንድ ሰው እንዲህ ያለ ነገር ያጋጥመኝ ይሆን ብሎ አርቆ ማሰብ አለበት። ለመሆኑ ከጓደኛህ ጋር የተለዋወጣችሁት ጭውውት እንዴት ጥርጣሬ ሳያሳድርብህ ቀረ? ከጓደኛህ ወላጆች ቤት ከደረሳችሁ በኋላ የቀመስከው መጠጥ ከተጠመደብህ አሽከላ እንድትገባ የሚረዳህን የመከላከያ ችሎታን ማቃወሱ
አይጠራጠርም። በማንኛውም ጊዜ ይህን ከመሰለው ፈተና መሸሽ የጀግንነት ምልክት መሆኑን አትዘንጋ። በበኩሌ የወንድ ስራ ሰራህ ለማለት አልችልም። ወንድ ልጅ ከነፈሰው ጋር አይነፍስም። ወንድ ልጅ ራሱን በራሱ ማዘዝና መግታት ይችላል። አንድ ጊዜ ወጣቶች ማህበር አባሎች አንድ ላይ ሆነን ያደረግነው ሽርሽር ትዝ ይለኛል። ራቅ ያለ መንገድ በእግራችን ከተጓዝን በኋላ አንድ ኩል የመሰለች ምንጭ ከምትፈስበት ስፍራ ደርሰን አብዛኞቻችን ክፉኛ ውሃ ጥም ይዞን ነበር። የጉዟችን መሪ ግን ከውሃው አንዲት ጠብታ እንኳን ሳንቀምስ ግማሽ ሰዓት ምንጯ ዳር እንድንቀመጥ አደረገን። ይህንን ያደረገው ፍላጎታችንን መክታት እንድንማር ነበር። ፈተናን አለመቋቋምና ለማንኛውም ፍላጎት መሸነፍ ደካማና ልፍስፍስ ከማድረጉ በቀር በሴቶች ዘንድ መከበርንና መወደድን አያተርፍም። ከምድር ተነስታ ካልተኛኸኝ የምትልህ ሴት ልጅ ለአንተ የተፈጠረች አለመሆኗን ማወቅ አለብህ። ክብሯን የምትጠብቅ ማንኛይቱም ልጃገረድ በልቧ ውስጥ የምትመኘው ምራቁን የዋጠ እውነተኛ ወንድ ለእድሜ ጓደኝነት እንዲያጋጥማት ነው። ተባዕታይ እንስሳ ብቻ ሳይሆን እውነተኛ ወንድ መሆንህን ለማረጋገጥ እንደ መኪና ሹፌር በመሪና በፍሬን መጠቀምን ማወቅ አለብህ። መኪና በሚነዳበት ጊዜ በቤንዚን መስጫው መጠቀም በጣም ቀላል ነው። አስቸጋሪው በሚገባ ፍሬኑን መቆጣጠር ነው። የወንድነትን ምልክት ልቅነት ሳይሆን አስፈላጊ በሚሆንበት ጊዜ ራስን መግታት ነው። ራስን መግታት ከጋብቻ በኋላ አስፈላጊ ነገር ነው። ምክንያቱም ሚስትህ በምትታመምበት ጊዜ ወይም ደግሞ በአንድ ምክንያት ስትለያዩ ፍላጎትህን ለመፈጸም አትችልም። በዚህ ጊዜ እውነተኛ ወንድ መሆን አስቸጋሪ ነገር ነው የማለት ስሜት ያድርብህ ይሆናል። አዎን፣ ወንድ መሆን ቀላል ነገር አይደለም። እንደ እውነቱ ከሆነ በወጣትነትህ ወራት በውስጥህ የሚገነፍለው የፍላጎት እንዲሰክን ማድረግ በጣም አስቸጋሪ ነው። ከሁሉም ይልቅ ፍትወተ ስጋህን ራስህ በራስህ እንድታረካው የሚገፋፋን ፈተና መቋቋም የመንፈስ ጥንካሬን የሚጠይቅ ትግል መሆኑ አይካድም። ይህን የመሰለው ፈተና በሚደርስብህ ጊዜ የግብረ ስጋ ፍላጎት በወንድና በሴት መካከል ህብረትን ለመፍጠር የታቀደ መሆኑን ማስታወስ አለብህ። ግብረ ስጋን በገዛ እጅ ለማርካት መሞከር ከተገቢው መስረር መዝለል የሚያመለክት ከመሆኑም በላይ ከእድሜ ጓደኛ ጋር ሊጋሩት የሚገባን ደስታ ለራስ ፍትወት ማርኪያ መሳሪያ ማድረግን ያሳያል። ስለዚህ ይህን የመሰለው አድራጎት ወንድን ለራሱ ፍላጎት ብቻ ያደረ አድርጎ ስሜቱና ፍላጎቱን ለእድሜ ጓደኛው ለመግለጥ ያግደዋል። ግብረ ስጋን ለግል ፍትወት ማርኪያ ማድረግ ዘላቂ ደስታን ሳይሆን መሸነፍን፣ ሀፍረትንና የከንቱነትን ስሜት ያስከትላል። ይሁን እንጂ ይህን የመሰለው መሸነፍ ቢደርስብህም ጉዳዩን ነውረኛና መፍትሄ የሌለው አድርገህ መገመት አይገባህም። የሚገጥመን ፈተና ለማሸነፍ የምታደርገው ትግል ሊያይልብህ የሚችለው ማን አለብኝ በሚለው ስሜት በምትመራበት ጊዜ መሆኑን አትዘንጋ። መላ ሰውነትህም ሆነ የግብረ ስጋ ስሜትህ እንዲሁም የሥራ ችሎታ፣ ጊዜህና ገንዘብህ ለሰዎች ደስታ እንዲውል ከእግዚአብሔር አደራ የተሰጠ ሀብት መሆኑን በምትረዳበት ጊዜ ማንኛውንም ነገር የተሳካ ይሆንልሃል። የክብረ ስጋ ፍላጎትህ ሊገታ የሚችልበትን ምስጢር እየተረዳህ በምትሄድበት መጠን ከልብ የማፍቀር ችሎታህም እየዳበረ ይሄዳል። እንዲህም ሲሆን በፊት ፈገግታ፣ በአይን ጥቅሻና በድምጽ ቃና የሚማረከውን የሴትን ልጅ ውስጣዊ ዝንባሌና ስሜት ለመረዳት ትችላለህ። ይህን የመሰለው የፍቅር ምስጢር በልዝብ ሙዚቃ ስለሚመስል በስልቱ ጣዕም ለመርካት ደጋግሞ ማዳመጥ ያስፈልጋል። ቀደም ብዬ እንደገለጽኩልህ የልዝብና የለስላሳ ሙዚቃ መሳሪያዎች የዜማ ቃና በከበሮች ድምጽ ተውጦ እንዳይቀር ያሻል። የግብረ ስጋ ፍላጎት መክታት በፋኖስ መብራት ይመሰላል። የፋኖስ ክር
በሚገባ እየተከረከመ ካልተጠበቀ የእሳቱ ልሳን እያደገ ይሄድና ጢሱ ብርጭቆውን ያጠቁረዋል። በመጨረሻም ፋኖሱ ብርሃን መስጠቱን ያቋርጣል። ፋኖሱ በቂ ብርሃን እንዲሰጥ ከተፈለገ ክሩ በሚገባ መጠበቅ አለበት። ሙያ ሁሉ ችሎታና ዘዴን ይጠይቃል። ፍቅርም ራሱን የቻለ ዘዴ የሚያስፈልገው ሙያ ነው። የማንኛውም አይነት ሙያ ባለቤት ለመሆን መማርና ከሙያው ጋር የተያያዘውን ስርዓት መጠበቅ ያስፈልጋል። እግዚአብሔር ከመረጠልህ የእድሜ ጓደኛ ጋር በጋብቻ እስክትተሳሰር ድረስ በሰውነትህ ውስጥ የሚንቀሳቀሰው የግብረ ስጋ ወኔ ጽሑፍ ማዘጋጀትና ስዕል መሳልን፣ የማታ ትምህርት መማርን፣ ጥሩ መጻሕፍትን ማንበብን፣ በቤተ ክርስቲያን በበጎ አድራጎት ድርጅት ውስጥ ማገልገልን የመሳሰሉ ጠቃሚ ስራዎች ላይ ማዋል ትችላለህ። የምትመርጣቸው ጓደኞችም የስራና የአገልግሎት ፍቅር ያላቸው በአእምሮአቸው የበሰሉ ሊሆኑ ይገባል። የምትሰራው ስራ የምትወደውና ጊዜህንም ሆነ አእምሮህን ሰብሰብ አድርጎ የሚይዝልህ መሆን አለበት። አንድ አይነት የእጅ ስራ ሙያ ለማጥናት ወይም ደግሞ በሙዚቃ መሳሪያ ለመጫወት ልምምድ ማድረግ ሞክረህ ታውቃለህ? ይህን የመሰሉ ሙያዎች መጠመድ የወጣትነት ኃይልህን ጠቃሚ ተግባር ላይ እንዲውል ከማድረጉም በላይ ጠባይህ በሚገባ እንዲታነጽ ይረዳል። ከሁሉም በላይ የሚደርስብህን የኑሮ ትግል ብቻህን ለመወጣት አትሞክር። በበኩሌ በተቻለ መጠን ልረዳህ የተዘጋጀሁ ወዳጅህ ነኝ። ነገር ግን በችግርህ ሁሉ ሊረዳህ የሚችለው እውነተኛ ወዳጅ ክርስቶስ ኢየሱስ መሆኑን ምን ጊዜም አትዘንጋ። የሰዎች ሳቅና ፌዝ ስላሳደረብህ ፍርሃት ጥቂት ምክር ልሰጥህ እወዳለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በነበረበት ጊዜ የሰዎች መሳቂያና መዛበቻ ሆኗል። በፊቱ ላይ እስከ መጥፋት የደረሱ ነበሩ። ታዲያ አንዲት ሴት ልጅ መሳቂያ ታደርገኛለች ብለህ የምትፈራው ለምንድን ነው? ከልብ ወንድ ሊያደርግህ የሚችለው እውነተኛው ሰው የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ያንተው ትሮቢሽ